ይሄ ብቻ ነው? ሌላ የቀረ ነገር የለም መሰለኝ። ለጊዜው እናገኙት። ሌላ የጠየቀችኝ ነገር ግን ማግኘት አልቻልኩም። እሱን ራስሽ ታውቂያለሽ ጆ። ሁሉም ሰው እየገላመጠኝ እየሸሸኝ ነው። እናቴ ስለሌለች ስለኔ የሚያስብ ማንም ሰው የለም። ሁሉም እኔን መጉዳት ነው የሚፈልገው። ለምንድን ነው አሁን ለኔ ይሄን የምትነግሪኝ? እኔ እንጃ፣ እንዲሁ ስለከፋኝና ማናገር ሰው ስለሌለ ነው። ጥሩ በቃ አሁን እኔ መሄድ አለብኝ። እንዴ እያወራሁ እኮ ነው። ወዴት ነው የምትሄደው? በቃ ቶሎ መሄድ አለብኝ። የሆነ ሰው ካገኘኝ ጥሩ አይመጣም። አረ አንተም እየፈራህ ባሉነ እንዴ ምን ማለት ነው? እናትሽና አንቺ የምትሰብብኝን ተንኮል በምን አውቃለሁ? አረ እንደዛው ነው። ጥሩ አንተ ማለት እንዴ አስደነገጥከኝ እኮ። ለምን ትደነግጫለሽ? ወንጀል እየሰራሽ ነበር እንዴ? የምን ወንጀል? ያማል እንዴ? መጣችልሽ እንግዲህ ቻያት። ወንድሜ ጥሎሽ ጠፋ እንዴ? አለ ይመጣል ተመልሶ። ወደ ለብቱ። አንቺ ማን ነገርሽ? የርጎ ዝንብ እንዴ ለምንድን ነው ልጅቷ እንደዚህ የምትናገሪያት? ምን አገባሽ? ደግሞ ዛሬ መተሽ ለመቆጣጠር እንዳታስቢ። ደግሞ ምንሽ መክስት አይመስልም። ትሰሚኛለሽ ቆንጂት፣ ከዚህ በኋላ እኔን ስታናግሪ ድምጽሽን ቀነስ አድርጊው እሺ? ማንም ላይ አፍሽን ስለከፈትሽ እኔ ትከፍቻለሽ ማለት አይደለም። ካልሆነ ደግሞ ለሚደርስብሽ ነገር እኔ ተጠያቂ አይደለሁም እሺ? አቤት አቤት፣ ይኸውልኝ ብቻችን ፈጣጣ። ከዚህ ቤት እኮ ላስወጣሽ እችላለሁ። ቢሆን ደስ ይለኝ ነበር፣ ግን ካንቺ በላይ ለዚህ ቤት እኔ ሳልቀርብ አልቀርም። ምን ማለት ነው? ስሚኝ፣ ከኔ ጋር ባትነካኪ ይሻልሻል። ምን ልታመጪ ነው? እያስፈራራሽ ነው? ሳስበው ካንቺ ጋር ማውራት የራሱ ያወርደኛል። ለነገሩ አንቺ እንኳን ለኔ ለወንድምሽ የምትሆኚ ልጅ አይደለሽም። አንቺ ባለጌ! ምንድን ያልሽው? ሰምተሻታል አይደል? ለኔ ምን አይነት ቃል እንደተጠቀመሽ ሰሚኛለሽ? አንቺ ለኔ እንደዛ አይነት ቃል ትጠቀሚያለሽ? ስሚኝ አንቺ ህፃን፣ ብጎዳሽ እኔ ተጠያቂ አይደለሁ። ምክንያቱም ቀድሜ ያስጠንቅቄሻለሁ እሺ? አፍሽን እንዳትከፍቺ ነግሬሻለሁ። እዛው በለመድሽበት አፍሽን ክፈች እሺ? ጨብራራ፣ ሁለተኛ ከፊቴ እንዳትቆሚ እሺ? እንት መስላለሽ። ወይኔ እንደዚህ ባይፈጠር ጥሩ ነበር። ጭራሽ እየተከታተልከኝ ነበር? አረን እየተከታተልኳን ነበር። ደግሞ ቆይ አንተ ባለፈው ከእናት ጋር የነበርኩ ልጅ ነህ አይደል? አረ ዞር በለ በእናትህ። እናት ይላል እንዴ? ታመራለህ እንዴ? ሂድ ወደዛ። ይደፋር ነው በእናታችሁ። አዎ አልተሳሳትኩም። ባለፈው ከእናት ጋር የነበርኩ ልጅ ነህ። እባክህ እናቴ ናፍቃኛለች፣ ወደ አለችበት ውሰደኝ። አንተ በእናትህ አቦ አትጃጃል ከዚህ። ቆይ ያስከው ነገር ምንድን ነው? ለኔ ነው ይሄ? አዎ ላንተ ነው የተላከልህን ብር ማየት አትፈልግም? ላንተ እኮ ነው የተላከው። ብር ነው እዚህ ውስጥ ያለው። ይቸግሯል ይግዛም የሆነ ነገር ምናምን ተብሎ ላንተ ተላከ። አዎ አውቄው ነበር እኮ። በልስጠኝ። አትሄድ ከዚህ በእናትህ። የማን ነው ጅል? በእናታችሁ አንተ። እኔ ጅል አይደለሁም እንዴ? ና ቶሎ በልስጠኝ። አንተ በእናትህ ወደዛ ሂድ እንዴ! አንተ ወይ ልትሄጂ ነው እንዴ? ውይ አላየሽም ነበር፣ ይቅርታ። አረ የሆነ ሀሳብ ላይ ነሽ ማለት ነው። ምን ማለት ነው? ማለትማ አይ ምንም አይደለም። ሂጂ በቃ። እሺ በቃ ቻው። እሺ አማሲ ኤርፎን ሰክቼ ነበር እኮ። ግቢ። ኤርፎን አድርጌ ነበር እኮ የኔ ቆንጆ። ቴዲ ምንድን ነው? የምን ቤቲ ነው? የምን ቤቲ ፍቅር ነው? ከማን ጋር ነው የምትደዋወለው? በፈጣሪ አነሳሽው እንዴ?
አላነሳሁትም። ቆይ ባነሳውስ ምን ማለት ነው? አስረዳኝ ቶሎ በል። ቤቲ እንትን እኮ ነው፣ እህቴ ናት። እንዴት እህትህን ነው ቤቲ ፍቅር ብለህ ሴፍ የምታደርገው? አዎ መሲ፣ እንዴ በጣም ስለምወዳት ነው። ይኸውልሽ አሁን ለማንኛውም ቤተሰቦችን ሳስተዋውቅሽ ልብሽ እርፍ የሚል ይሆናል። እሺ እናያለን። ወንድሜ ያልሞተ ሰው ይገናኛል የሚባለው ለካ እውነት ነው። ረዥም ጊዜ ዋው! ድጋሜ ተገናኘን ማለት ነው። በጣም ነው የሚገርመው። አልገባኝም። ዩ ጋይስ ነው ኢቻዘር ትታወቃላችሁ እንዴ? እዚህ ምን ትሰራለህ? እኔማ እኮ ከፍቅረኛዬ ጋር ጓደኛዋን ለመጠየቅ ነው የመጣነው። እንዴ ምን ነው ፍቅር? ለነገሩ እኮ እሷ ሚስጥር ትወዳለች፣ ለዛ ነው። ችግር የለውም ብንነግራቸው፣ ቤተሰቧ ናት፣ አንቺም ጓደኛዋ ነሽ፣ ችግር የለም። ውይ ባል ያልሽው እሱ ነው እንዴ? ፍቅረኛዬ ቀይና ረዥም ነው አላልሽም እንዴ? ምን እባክሽ፣ አሁን እኮ ነው ኑሮ ያጎሳቆለኝ እንጂ ምን የመሰልኩ እንቁላል ልጅ ነበርኩ አይደል እንዴ? ቤቢ እንዴ ቁመቴ ራሱ ብትይ ሰማይ ጠቀስ አልነበረ እንዴ ማከለው? አሁን እኮ ነው ኑሮ። ሁሌም ጓደኛዬ እንደዚህ ነው የሚያወራው እንዴ? ውይ በጣም ተጫዋች እኮ ነኝ አይደል እንዴ? ቤዚ ንገሪያት እንጂ። ቤዚ ማን ነው? ወይኔ በቤት ስሟ ጠራዋት። ቤትዬ። ኧረ ቆይ ልጅቷ ታውራበት። ምንድን ነው እንደዚህ የወሬ ሱስ ማለት? ወሬኛን እያልሽኝ ነው? እንዲህ ስትናገሪ እኮ ፍቅረኛዬን ይከፋታል አይደል? አሁን ይከፋኛል። እርግጠኛ ነሽ ፍቅረኛሽ ነው? አዎ ፍቅረኛዬ ነው። ጥሩ፣ ለእሷ ስለተዋሃለሁ። በጣም እግር ያበዛል መሰለህ። ተመላለስኩ እኮ። አይንዬን ስለለቀቅሻት እናመሰግናለን። ስለዚህ አሁን ማውራት እንችላለን። ስለምንድን ነው ደግሞ የምናወራው? ቆይ ወዴት እያመራሽ ነው? ማንሽ? ምንድነሽ? ዛሬ የምርመራ ውጤት እቀበላለሁ። የምን ምርመራ ነው? የኔና የልሹን የእህትና የወንድምነት ምርመራ ውጤት። እንዴት? ቆይ ማለት ይሄ ምን ማለት ነው? ምንድን ነው? እውነት ለመናገር እኔም አልፈለግኩም ነበር። እህቴ ናት ብዬ አምኜ ልኖር ነበር። ግን አንዳንድ እያለ ክፉ ስራ ሲወጣ ግን መታገስ አልቻልኩም። አንተ ልጅ ያመሃል እንዴ? አዎ ያመኛል። አዎ በጣም ነው የሚያመኝ። እንዴት ነው እንደዚህ ጨካኝ ሆንሽው? ስሚኝ ሄለን፣ ኤልሹ ትክክለኛ እህቴ ብትሆን ይሻልሻል። ካልሆነ ግን ከርሻ ላይ ትገበያለሽ። ምንም አይነት ምህረት ላንቺ አይኖረኝም። አባቴም እኔም ያንቺ መጠቀሚያዎች አይደለን። እንዴ ለምትናገረው ነገር ስርዓት ይኖር ቤሉል። እሺ ምን ቢሆን እናት ነኝ እንዴ? እኔ ላይ እንደዚህ መሆን እኮ አልችልም። አይ ውጤቱን ካየሁ በኋላ ገና ከዚህ በላይ ነው የምሆነው። ራስሽን አዘጋጅ። ከኔ የምታመልጭ እንዳይመስልሽ። አይ እርግጠኛ አትሁን። እንደውም ሳስበው ካሁኑ ከኔ ብትደበቂ ጥሩ ነው። ካልሆነ ግን እንደውም ተይው። ወይኔ ጉዴ! አይ እንዲህ መሆን የለበትም። አይሆንም። በቃ እንዴትም ብዬ ማስቆም አለብኝ።